It's about time you clicked on this video. ብላችሁ finally እንዴ እንግሊዘኛ ለመማር ፈልገው እንዴት የኔን ቪዲዮ ክሊክ አያደርጉም እያልኩኝ ነው ማለት ነው። ኦኬ ሶ ዛሬ የምናየው it's about time plus past tense ምን የሆነ ሚኒንግ ነው or ምን አይነት ትርጉም ነው ለኛ የሚሰጠው የሚለውን ነው ማለት ነው። ኦኬ ሶ it's about time ማለት ጊዜው ደርሷል መፈጸም ነበረበት እስካሁን ምን እየጠበቅን ነበር ማለት ነው። እናንተም ደግሞ እዚህ ቪዲዮ መምጣታችሁ ልክ ናችሁ ማለት ነው። Hi guys, እንዴት ናችሁ? እንኳን ወደ ይማሩ አካዳሚ በሰላም ተመለሳችሁ። ዛሬ ደግሞ የምናወራው it's about time ስለሚለው ነው። ሲባል ሰምታችሁ ልታውቁ ትችላላችሁ። ከዚህ በፊት ሰምታችሁ ማታውቁ ከሆነ ደግሞ ዛሬ መጀመሪያችሁ ይሆናል ምን ማለት እንደሆነ አብረን እናያለን ማለት ነው። ከዛ በፊት ላይክ፣ ሼር እና ሰብስክራይብ እንደተለመደው ማድረግ እንዳትረሱ። ኮሜንትም ማንኛውም አይነት ኮሜንት እንቀበላለን። ሶሻል ሚዲያዎቻችን ላይም አክቲቭ መሆናችሁን አትርሱ። አሁን ወደ ዛሬው ቪዲዮአችን እንግባ። ዛሬ የምናየው it's about time plus past tense ሲደመር ምን አይነት sentence structure ሊሰጠን ይችላል የሚለውን ነው። ኦኬ basically so it's about time ራሱን የቻለ phrase ነው ግን ከpast tense ጋር ደግሞ ሲጨመር ሌላ የምንፈልገውን አይነት emotion or message በደንብ ያስተላልፍልናል ማለት ነው። alright so usually it's about time የሚለውን የምንጠቀመው ከpast tense ጋር it refers to the past ማለት ከዚህ በፊት ላለፈን ነገርን ነው refer የሚያደርገው ነገር ግን ወደ አሁን ያመጣዋል ወደ አሁን or ወደ near future እያመጣልን ነው ሴንተንሱን ኮንስትራክት የሚያደርግልን ማለት ነው። በኤግዛምፕል ስናየው በደንብ ይገባቸዋል። ኦኬ ሶ ለምሳሌ አንድ ኤግዛምፕል እኔ so structure is it's about time plus subject to plus past tense ነው የምንጠቀመው ብያቸዋለሁ አይደል? እዚህ ጋር it's about time plus past tense ነው ግን without a subject or an object ምንም ሴንስ ስለማይሰጥ ሰብጀክቱን መሃል ላይ እንጨምረዋለን ማለት ነው። Okay, so in the sentence scenario, it sounds like it's about time you cleaned your room. It's about time you cleaned your room. Adele? So it's about time adele. You cleaned in the scenayat past tense nat. Sorry, past tense nat ማለት ነው አይደለ? ግን you cleaned ስንል ከዚህ በፊት መደረጉን ተግባር ሳይሆን መግለጽ የምንፈልገው is አሁን መደረግ አለበት እያለ ነው basically in the sentence. It's about time you cleaned your room. It was supposed to happen by now. እስካሁን ድረስ መፈጸም የነበረበት ነገር ነው ግን ስላልተፈጸመ አሁን ተፈጽሟል ወይ አሁን ደግሞ ተፈጽመዋለሽ እያለን ነው ማለት ነው። so usually past tense ተጠቅመን ነው የምናስረዳው ነገር ግን we're talking about አሁን ላይ መፈጠር ያለበት ነገር ወይ ደግሞ ወደ near future ማለት ብዙም ሳይርቅ in the future መፈጸም ያለበት ነገር ምንም ዲሌይ መደረግ የለበትም ማለት ነው። so ከዚህ መረዳት የምትችሉት is it's about time plus subject plus past tense የሚሰጠን information is that frustration መግለጽ ስንፈልግ አሁን ስላልተደረገ ነገር መደረግ ስለነበረበት ግን ስላልተደረገ ነገር frustration መግለጽ ስንፈልግ it's about time ብለን ኤክስፕረስ እናደርገዋለን ማለት ነው። እዚህ ጋር እንደጻፍኩት is to push for action or it's for expressing frustration about delays. to push for action ስንል አንድ ነገር እንዲፈጸም or እንዲደረግ ስናበረታታ ማለት ነው basically. it's about time you cleaned your room say of course frustration እየገለጽኩኝ ነው like እንዴት እስካሁን ይክፍል አልጸዳም እያልኩኝ ነው ተናድጃለሁ ግን at the same time መሆን አለበት ብዬ ደግሞ ያበረታታ ነው indirectly ማለት ነው። so it's about time ብለን የምናስረዳቸው እንዳለ sentences or examples የምንሰጣቸው is action ለpush ለማድረግ or frustration ይሄ annoyance በቃ ድክም ማለኝ እኔ ሰለቸኝ የምንለው አለ አይደለ እሱን ለማስረዳት የምንጠቀመው ነው ማለት ነው። ኦኬ ሶ ቃላት እስኪ it's about time plus past tense ወይ ደግሞ ይሄኛው structure በመጠቀም it's about time plus subject plus past tense ተጠቅመን ኤግዛምፕል ሰራልኝ እስኪ to push for action or express frustration? well actually የተያያዙ ናቸው እንዳልኩክ because frustrationን express ስታደርግ at the same time actionን ያበረታታክ ነው። so ለአንዱ አልልክም ለሁለቱም ነው like ለአንዱ ከሰራክ ሌላኛው መስራት አይቀርም so it doesn't really matter. okay it's about time you got off your bed. It's about time you got off your bed. Exactly. It's about time you got off your bed. አሁን መነሳት አለብሽ ከአልጋሽ or አሁን መነሳት አለብህ ከአልጋ too late ሰዓት የለንም እያለ ነው ማለት ነው። so ልክ ነህ okay or ደግሞ we can say it's about time we left already. እስካሁን ድረስ መሄድ ነበረብን ምን እያደረግን ነው እስካሁን እዚህ ነን እንዴ በጣም ረፍዷል እኮ እያለን ነው because let's say ለሰርግ ተጠርታችሁ ነው የሄዳችሁት or some type of event አክብረው ጠርታችሁ you guys are so late. it's about time we left already. I'm frustrated we're so late ትላላችሁ ማለት ነው። ገባችሁ አይደለ? so it's about time ስንል basically
አሁን መሆን አለበት ምን እየሰራን ነው እስካሁን ድረስ ለማለት ስንፈልግ ነው ማለት ነው ኦኬ እስኪ ሌላ ኤግዛምፕል ደግሞ ስጠኝ እሺ it's about time you gave me my money back it's about time you gave me my money back It's about time you gave me my money back. Exactly. So, ለምሳሌ በጣም ጓደኛችሁ ብር ያስፈልገኛል አበድሩኝ ምናምን ብላችሁ አበድሯቻቸው ከዛ ደግሞ ለመመለስ እንደለመኑት እንደጠየቁት ማይሆኑ ሰዎች አሉ አይደለ? as if እንዳልደረሳችሁላቸው የሚሆኑ ሰዎች አሉ አይደለ? እንደዛ ማለት ነው። So, ቃላብ it's about time you gave me my money back ሲል ያበደርኩልህን ብር አሁን መልስልኝ። እስካሁን ምን እያደረክ ነው? የዛሬ ወር እኮ ነው መልስልሃለሁ ያልከኝ ወር መልስልሻለሁ ያልሽኝ What's going on እያለ ነው so frustration እየገለጸ ነው አይደለ ደክሞኛል ብር ያስፈልገኛል እያለ ነው so it's about time you gave me my money back ሲሆን ልክ ነው ማለት ነው or ደግሞ if I say አሁን ክላስ በጣም ማስተማር ነበረብኝና ረፈደብን በል or አንድ ተማሪ እየጠበቀን በጣም ረፈደ it's about time we started learning already እላለሁ ማለት ነው because ሰዓት እየሄደ ነው እኔም እየመሸብኝ ነው እናንተም እየመሸባችሁ ነው so it's about time በቃ አሁን እንጀምር ምንም ጊዜ አናባከን እስካሁን ያባከነው ይበቃል እያልኩኝ ነው ማለት ነው so it's about time plus past tense ተጠቅመን የምናስረዳው ይሄንን ይመስላል ማለት ነው ግን መርሳት የሌለባችሁ ነገር is subjectን ሁሌ መክተት አለባችሁ okay to have it more make more sense ማለት ነው ከዛ ባለፈ ደግሞ ከእንግሊዘኛ ቋንቋ ባለፈ ደግሞ ኢሞሽን እንደሚገልጽልን አትርሱ ፍራስትሬሽን ነው የሚገልጽልን or delay ሲኖርብን ጊዜ እኮ የለንም ጊዜ እየገደልን ነው የሚለውን ለመግለጽ ነው ወይ ደግሞ አክሽንን አንድን ተግባር ቶሎ እንዲበረታታልን ቶሎ እንዲሆንልን እንዲፈጸምልን ለማበረታታት የምንጠቀመው ፍሬዝ ነው ማለት ነው ልክ እንደ it's about time ደግሞ ሌሎች ሪሌትድ የሆኑ ፎርሞች ልትሰሙ ትችላላችሁ or ካልሰማችሁ ደግሞ ዛሬ ላሳውቃችሁ ማለት ነው so it's about time ለማለት sometimes people say it's high time So it's high time we left already ልልሻለሁ ማለት ነው like urgency የሰጠሁት ነው by the way frustration መግለጽ ስትፈልጉ or የቀለዳችሁ ከሆነ or serious መሆን ስትፈልጉ በቶናችሁ ነው የምታሳውቁት አይደለ so tone really matters ማለት ነው in this scenarios okay or ደግሞ ሌላ ምን ሊሉ ይችላሉ it's long overdue ልንል እንችላለን ማለት ነው so long overdue ማለት happen መደረግ የነበረበት ነገር at the expected time ሳይሆን ሲቀር ማለት ነው ለምሳሌ the baby was 2 weeks overdue ልል ይችላል so ሊወለድ የነበረው ልጅ ከዛሬ 2 ሳምንት ነበር ይወለዳል ተብሎ የተጠበቀው ነገር ግን አሁን 2 ሳምንት አልፎታል እያልኩኝ ነው ማለት ነው so it's about time it's high time it's long overdue የሚሉትን ቃላቶች ከሰማችሁ ምንም እንዳትዘናጉ አንድ አይነት ናቸው ነገር ግን different አገላለጾች ናቸው ማለት ነው ልክ እንደ different tone እንደምንጠቀመው okay so የዛሬው ቪዲዮአችን ይሄን ይመስላል ቃላብ ያልገባህ ነገር አለ ግልጽ ነው አይደለ ለእናንተም ግልጽ ነው ብዬ ተስፋ አደርጋለሁ ያልገባችሁ ነገር ካለ ግን please feel free comment ላይ ለመጠየቅ ዛሬ ያወራነው is about it's about time ስለሚለው phrase plus past tense ማለት ነው so define አድርገን አይተናል ኤግዛምፕሎች አይተናል መቼ መጠቀም የሚለውን አይተናል and ደግሞ ምን አይነት ኢሞሽን ነው or ምን ነው convey የሚያደርግልን ሜሴጅ የሚያስተላልፍልን የሚለውንም አይተናል ማለት ነው ለዛሬ ይዘንላችሁ የመጣነው ቪዲዮ ይሄን ይመስላል ቻው